ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት መማር ይችላሉ። ይደውሉ፣ መማር ይችላሉ። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የአማርኛ ፊደላት እንዴት በእንግሊዘኛ ተክተን መጻፍ ማንበብ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ ዛሬ ክፍል 6 ወይም የቀን 6ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የአማርኛ ፊደላትን በእንግሊዘኛ ተክተን መጻፍ ማንበብ እንችላለን የሚለውን ትምህርት ነው እየተማማርን ያለነው ማለት ነው። ስለዚህ እናንተም ቪዲዮውን ሳትሰለቹ እስከ መጨረሻው ማየት እንዳይረሳ ማለት ነው እና ቪዲዮውንም አብዝታችሁ ሼር አድርጉልኝ። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ እያልኩኝ ቀጥታ ወደ ትምህርቱ እሄዳለሁ ማለት ነው። እንግዲህ የመጀመሪያው ማን ነው? ደ ነው። ዛሬ ከደ እስከ ጠ ያሉትን የአማርኛ ፊደሎችን ነው የምናያቸው ማለት ነው። እንዴት መጻፍ ማንበብ እንደምንችል እናያቸዋለን ማለት ነው። ስለዚህ ደ ለደ ቤተሰብ መጀመሪያ ማን ነው ተነባቢው የሚለውን መጀመሪያ ማወቅ አለባችሁ። ሁሌም እንደምላችሁ ለደ ከስሙ እንደምትረዱት ማን ነው ማለት ነው? ዲ ነች። ዲ ተነባቢ ነች ማለት ነው። ዲ ለሰባቱም ለደ ቤተሰብ የሚያገለግለን ማን ነው ማለት ነው? ዲ ነች። ስለዚህ ዲ ተነባቢ ነች። ከዛ አናባቢዎቹ እንደነገርኳችሁ የመጀመሪያ አናባቢ ኢ፣ ከዛ ዩ፣ ከዛ አይ እያልን እንሄዳለን ማለት ነው። ስለዚህ በጣም ቀላል ነው። ስለዚህ ደ ስንል ዲ ኢ ደ፣ ዱ ስንል ዲ ዩ ዱ፣ ዲ ስንል ዲ አይ ዲ፣ ዳ ስንል ዲኤ ዳ፣ ዴ ስንል ዲአይኤ ዴ፣ ድ ስንል ዲ ብቻ። አናባቢ ሳድስ ፊደል የላቸውም ማለት ነው። ተነባቢ ብቻ ነው የሚቀመጠው። ከዛ ሰባተኛ ዶ ስንል ዲኦ ዶ ብለን እናነባዋለን ማለት ነው። ያ ወደዚህኛው እንሂድ። ማን እናገኛለን? ጀ። ጀ አሁንም እንደ ደ ማን ነው መጀመሪያ ተነባቢ የሚለው ማወቅ። ጀ የሚለው ከስሙ እንደምትረዱት ተነባቢ ማን ሊሆን ይችላል? ጀ ነው ራሱ ጀ ማለት ነው። ስለዚህ ለጀ ለሰባቱም ተነባቢ ማን ነው ማለት ነው? ጀ ራሱ ጀ ነው። ከዛ አናባቢዎቹ ከዚህ ተጠቀማችሁ ተናናቢ መጠቀም ነው። በጣም ቀላል ነው ማለት ነው። ስለዚህ ጀ ስንል ጅ እንዲቀታ፣ ጀ ስንል ጀ ኢ፣ ጁ ስንል ጀ ዩ፣ ጂ ስንል ጂ አይ ጂ፣ ጃ ስንል ጀ ኤ ጃ፣ ጄ ስንል ጀ አይ ኢ ጄ፣ ጂ ስንል ጀ ብቻ፣ ጆ ስንል ጂ ኦ ጆ ጆ ብለን እናነባዋለን ማለት ነው። ስለዚህ የመጀመሪያ ዋናው አናባቢው ኢ ነው። ከዛ ዩ፣ ከዛ አይ፣ ከዛ ኤ፣ ከዛ አይ ኢ፣ ከዛ ምንም የለውም ስድስተኛ ሰባተኛ ኦ ነው በቃ። ስለዚህ መጀመሪያ እናንተ ምን ማወቅ አለባችሁ? አናባቢውን ብቻ ተነባቢውን ብቻ ማወቅ ነው። ተነባቢውን ካወቃችሁ አናባቢዎቹ በጣም ቀላል ናቸው ማለት ነው። ኦኬ እዚህ ጋርስ ማን እናገኛለን? ገ። ገ አሁንም ተነባቢው ማን ነው ብላችሁ ማወቅ አለባችሁ። መጀመሪያ ገ ስትሉ ማን ነው ማለት ነው? ተነባቢው ጂ ነች። ጂ ማለት ነው። ጂ ለሰባቱም ለገ ቤተሰብ ተነባቢዋ ማነች ማለት ነው? ጂ ነች። ጂ ለሰባቱም እንጠቀማታለን ማለት ነው። ተነባቢ ነች። ከዛ አናባቢዎቹ እንደነገርኳችሁ ተመሳሳይ ናቸው ማለት ነው። ሙሉውን እስክንጨርስ አናባቢዎቹ አይለያዩም ማለት ነው። ስለዚህ ጂኢ ገ፣ ገ ስንል ጂኢ ገ፣ ጉ ስንል ደግሞ ጂዩ ጉ፣ ጊ ስንል ደግሞ ጂአይ ጊ፣ ጋ ስንል ጂኤ ጋ ጋ፣ ጌ ስንል ጂአይኤ ጌ ጌ፣ ጎ ስንል ይቅርታ እዚህ ጋር ግ ለማለት ነው። እሺ ግ ነች እቺ ተሳስቼ ነው። ግ ብላችሁ አስተካክሉልኝ። ግ ስንል ሳድስ ፊደል ነው። ምንም አናባቢ የለውም። ራሱ ጂ ብቻ ትቀመጣለች ማለት ነው። ሰባተኛ ጎ። ጎ ስንል ደግሞ ጂኦ ጎ ጂኦ ጎ ብለን እናነባለን ማለት ነው። ያ ወደዚህኛው ስንሄድ ማን ነው? ጠ። አሁንም ለጠ ቤተሰብ ማን ነው ተነባቢው? መጀመሪያ ጠ ስትሉ ቲ ነች። ለተና ለጠ ተመሳሳይ ነው ማለት ነው። ለተና ለጠ ተመሳሳይ ናቸው። ጠና ተ ተመሳሳይ ናቸው ማለት ነው። ስለዚህ ጠ ስንል ቲ እንደሆነ ተነባቢው መያዝ አለባችሁ። ለጠ ተነባቢው ማን ነው? ቲ ነች ማለት ነው። ቲ። ስለዚህ ቲ ለሰባቱም እንጠቀማታለን ማለት ነው። ስለዚህ ጠ ስትሉ ቲኢ እንላለን።
ጠ። ጡ ስንል ቲዩ ጡ። ጢ ስንል ቲአይ ቲአይ። ጣ ስንል ቲኤ ጤ ስንል ቲአይኢ ጤ። ጥ ስንል ቲ ብቻ ጦ ስንል ቲኦ ቶ። አያችሁ በጣም ቀላል ነው ማለት ነው። ስለዚህ እንደነገርኳችሁ ምንድን ነው ማየት ያለባችሁ የመጀመሪያ አናባቢ እንደሌለው እና መጀመሪያ ደግሞ ምን ማለት እንዳለባችሁ ነው ተነባቢ የሚባለውን መጀመሪያ ማወቅ። ተነባቢ የሚባሉት እንግዲህ 21 ናቸው። ከኤ ከኦ ዩ ኢ ከነዚህ ከአምስቶቹ ውጭ ከሆኑ ተነባቢ ናቸው ማለት ነው። አምስቶቹ እነዚህ አናባቢ እዚህ ጋር አሁን የጻፍናቸው እነዚህ አምስቶቹ ምንድን ናቸው? ኢ ዩ አይ ከዛ ማን ነው ማለት ነው? ዩና ኦ አለ እዚህ ጋር መጨረሻው ማለት ነው። ስለዚህ አምስት ናቸው በአጠቃላይ አምስት ናቸው አጠቃላይ ማለት ነው። ስለዚህ አምስቶቹ አናባቢ ይባላሉ። ሌሎቹ ደግሞ ተነባቢ ናቸው። ስለዚህ መጀመሪያ ተነባቢውን ካወቃችሁ አናባቢው ደግሞ አይከብዳችሁም ማለት ነው። አሁን የደ ተነባቢው ማን ነው ስትሉ ዲ ነች። በቃ ዲ ተነባቢ አሁን ስታዩት ሁሉ ቦታ ላይ ያለች ማለት ነው። ስለዚህ ለደ ለሰባቱ የምንጠቀማት ዲ ነች። ከዛ የመጀመሪያ አናባቢ ደግሞ የማንኛውም ፊደል ማን ነው ማለት ነው? ኢ ነው ማለት ነው። ኢ ነው። ከዛ አሁንም ሁለተኛ ፊደል ስትሄዱ ደግሞ ሁለተኛ ዱ ነው አይደለ? ዩ ነው ማለት አናባቢው። ስለዚህ እዚህ ጋር የሁለተኛ ፊደል ዩ እንደሆነ፣ የሶስተኛ አይ ነው፣ የአራተኛ ኤ ነው፣ የአምስተኛ አይ ኢ ነው፣ የስድስተኛ ምንም የለውም፣ የሰባተኛ ኦ ነው ብላችሁ መያዝ ነው በቃ በቀላሉ። ስለዚህ አናባቢዎቹ ተመሳሳይ ስለሆኑ እናንተ ፎከስ አድርጋችሁ መጀመሪያ ማወቅ ያለባችሁ ምንድነው ተነባቢው ማን ነው የሚለውን ብቻ ነው ማለት ነው። ከዛ አናባቢዎቹ ተመሳሳይ ናቸው። ከአንዱ የጠቀማችሁት ከሌላኛው ቦታ መጠቀም ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ካጠናችሁ በእርግጠኝነት አሪፍ ለውጥ ታገኛላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናውቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ